السلام عليكم ورحمة الله وبركاته. سلام تنايستلين بملاو عالم لاي لمتገኙ የታጠቅ ሚዲያ ተከታታዮች እንደምን አላችሁ? ታጠቅ ሚዲያ በኢትዮጵያና እንዲሁም በዓለም ዳርቻ ስላሉ መረጃዎች ዘወትር ለእናንተ የሚያደርሳችሁ ሲሆን ታጠቅ ሚዲያን ሰብስክራይብ በማድረግ መከታተል የምትችሉ መሆኑን እንገልጻለን። በዛሬው ዕለት ሰኔ 8 2000 ዓመተ ልደት በኢትዮጵያና እንዲሁም በዓለም ዳርቻ ስላሉ መረጃዎች በአሁኑ ሰዓት የማቀርብላችሁ ይሆናል። በዛሬው ዕለት በኢትዮጵያ በኮሮና ቫይረስ የተያዙ ዜጎች ቁጥር 176 መሆኑ ተነግሯል። በዛሬው ዕለትም 75 የሚሆኑ ዜጎች ማገገማቸው ሲነገር 3 ዜጎች ደግሞ መሞታቸው ተነግሯል። በአጠቃላይ በኢትዮጵያ በቫይረሱ የተያዙ ዜጎች ቁጥር 3521 ሲሆን ያገገሙት ደግሞ 620 ሆኗል። እስካሁን ድረስ ህይወታቸው ያለፉት ኢትዮጵያውያን 60 መድረሱ ነው የተነገረው። ከኮሮና ቫይረስ ሳንወጣ በሳውዲ አረቢያ በዛሬው ዕለት የተያዙ ዜጎች ቁጥር 4507 ሲሆን ከቫይረሱ ያገገሙ ዜጎች በ24 ሰዓት 3170 መሆኑ ተነግሯል። በዛሬው ዕለትም በሳውዲ አረቢያ 39 የሚሆኑ ዜጎች የሞቱ ሲሆን በአጠቃላይ በሳውዲ አረቢያ በቫይረሱ የተያዙ ዜጎች ቁጥር 132048 ሲሆን 87890 የሚሆኑት ማገገማቸው ተነግሯል። የሟቾች ቁጥርም 1011 ደርሷል። በዓለማችን በአጠቃላይ በቫይረሱ የተያዙ ዜጎች ቁጥር 7,915,335 ሲሆን ከነዚህ መካከል ያገገሙት 3,778,159 አገግመዋል። ህይወታቸው በዓለም ላይ ያለፈው 433,490 የሚሆኑት ህይወታቸው አልፏል። በአጠቃላይ ለማየት የትናንቱን ዳታ እንኳን ብንመለከት የኢትዮጵያ ጎረቤት ሀገራትን በአፍሪካ በጅቡቲ 4465 ዜጎች የተያዙ ሲሆን ከነዚህ መካከል 2950 ያገገሙ መሆኑ ተነግሯል። በጅቡቲ የሟቾች ቁጥር 43 መሆኑ ነው የተነገረው። በኬንያ በአጠቃላይ የተያዙ ዜጎች ቁጥር 3594 ሲሆን ያገገሙት ደግሞ 1253 ነው። የሟቾች ቁጥር 103 ደርሷል። በኢትዮጵያ ከዛሬ 176 ዜጎች የተያዙ ሲሆን ከትናንት በፊት የነበረው ዳታ ሲታይ 3345 የነበረ መሆኑ ይታወቃል። የሟቾች ቁጥር 57 ሲሆን ነገር ግን በአሁኑ ሰዓት 60 መድረሱ ታውቋል። በሶማሊያ ያለውን ሁኔታ ስንመለከት ይህ መረጃ በትናንትናው ዕለት የነበረው ነው። 2618 ሲሆን በአጠቃላይ ያገገሙት ደግሞ 577 ናቸው። በሶማሊያ የሞቱ ዜጎች ቁጥር 88 መሆኑ ነው የተነገረው። በደቡብ ሱዳን በቫይረሱ የተያዙ ዜጎች ቁጥር 1693 ሲሆን ያገገሙት 49 ናቸው። የሞቱትም 27 ብቻ ናቸው። በኤርትራ በአጠቃላይ በቫይረሱ የተያዙ ዜጎች ቁጥር 65 ሲሆን በቫይረሱ ያገገሙት 39 ነው። የሞት መጠን ግን እስካሁን ድረስ አልተመዘገበም። በሌላ በኩል በሱዳን የተያዙ ዜጎች ቁጥር 7007 የደረሰ ሲሆን 2556 የሚሆኑት አገግመዋል። 447 የሚሆኑት ደግሞ ህይወታቸው አልፏል። አድማጮች ይህ መረጃ በትናንትናው ዕለት የነበረው ዳታ ነው። የዛሬውን አያካትትም ማለት ነው። በሌላ በኩል በአፍሪካ 43 የሚሆኑ ሀገራት ደንበራቸውን እየዘጉ መሆኑ ተነግሯል። በአፍሪካ 43 የሚሆኑ ሀገራት ደንበራቸውን ሙሉ ለሙሉ እየዘጉ ሲሆን ምክንያታቸው ደግሞ ወረሽኙ በአሁኑ ሰዓት በአፍሪካ በከፍተኛ ሁኔታ እየተዛመተ መምጣቱ ነው ተብሏል። በአፍሪካ እስካሁን ድረስ በቫይረሱ የተያዙ ዜጎች ቁጥር 225105 የደረሰ ሲሆን የሟቾች ቁጥርም 6040 ደርሷል። በዚህ መካከል 102846 የሚሆኑት ማገገማቸው ነው የተነገረው። በሌላ በኩል በ54 ሀገራት መካከል
ምንም አይነት ስብሰባ የተከለከለ ሲሆን 38 የሚሆኑ ሀገራት መካከል ደግሞ ትምህርት ቤቶች ሙሉ ለሙሉ የተቋረጠ መሆኑ ተነግሯል። 43 የሚሆኑ ሀገራት ድንበሮቻቸውን የዘጉ ሲሆን 35 ሀገራት ደግሞ የምሽት የሰዓት እላፊ መጣላቸው ታውቋል። በሌላ በኩል በአውሮፓ የተለያዩ ሀገራት ድንበሮቻቸውን እየከፈቱ ሲሆን በእንግሊዝ ከ3 ወር በኋላ በዛሬው ዕለት ሱቆች ተከፍተዋል። በፈረንሳይም በሽታውን ሙሉ ለሙሉ ተቆጣጥረናል ሲሉ የፈረንሳዩ ጠቅላይ ሚኒስትር ሲናገሩ፣ ነገር ግን አሉ በሽታው ዳግም ሊያገረሽ እንደሚችል ህብረተሰቡ ጥንቃቄ ማድረግ እንዳለበት ተናግረዋል። በጣም እጅግ አሳዛኙና በተባበሩት አረብ ኤምሬት አንዲት ኢትዮጵያዊ ሙታ ተገኝታለች። ይህ አሳዛኝ ክስተት የተፈጠረው አንዲት ኢትዮጵያዊ የሚያስጠጋት አታ በየመኪናው እየለመነች መኪና ስር እያደረች እንደነበረ ተነግሯል። በመሆኑም በተባበሩት አረብ ኤምሬት መኪኖችን ለማሽከርከር የመኪናው ባለቤት ከመኪናው ስር አንድ አስደንጋጭ ነገር ገጠመው። ይህን አስደንጋጭ ሁኔታ ለፖሊሶች አመለከተ። በፖሊሶቹም መተው ሲያዋ አንዲት ኢትዮጵያዊ ህይወቷ አልፎ ነው የተገኘው። በተባበሩት አረብ ኤምሬት በኤምባሲ ሂዳ የነበረ ቢሆንም ነገር ግን በኤምባሲው ዝግ በመሆኑ ምክንያት ይቺ ዜጋችን የሚያስጠጋት አታ እንደሞተች ተነግሯል። አባይነሽ የተባለችው ይቺ ዜጋችን የሞተችው ከመኪና ስር ሙታ የተገኘች ሲሆን ነገር ግን በተባበሩት አረብ ኤምሬት ወደ ሀገራቸው ለመግባት ከ869 የሚበልጡ ኢትዮጵያውያን በኤምባሲው ተመዝግበው ይገኛል። ይሁንና በተባበሩት አረብ ኤምሬት የኢትዮጵያ አየር መንገድ 3200 ድርሃም የሚጠይቅ ሲሆን እንዲሁም ደግሞ ለ14 ቀን መቆያ ኳራንቲ 3400 ድርሃም በመጠየቁ ገንዘብ የሌላቸው በመሆኑ 869 ዜጎች አሁንም የድረሱልኝ ድምጽ እያሰሙ ይገኛል። ይቺ እህታችን የሞተችው የሚያስጠጋት አታ በመሆኑ እጅጉን አዝነናል። በመሆኑም በተለያየ ሀገር ያላችሁ ዜጎች አባካችሁ ነው በመተባበር እንዲሁም ደግሞ መረጃ ለኛም ብታቀብሉን የተቻለንን ያክል ጥረት የምናደርግ መሆኑን በዚህ አጋጣሚ እንገልጻለን። ታጠቅ ብላችሁ መረጃውን ብትልኩልኝ ካሉበት ቦታ እንዲነሱ ለማድረግ ከሚመለከታቸው አካላት ጋር ለመነጋገር ዝግጁ ነኝ ወይም ለማነጋገር ማለት ነው። በሌላ በኩል በሳውዲ አረቢያ የጅዳ ቆንስላ ባወጣው ማስታወቂያ መሰረት በሳውዲ አረቢያ የሚኖሩ ዜጎች በጅዳ ቆንስል አካባቢ ማለት ነው በመካ በመዲና በጂዛን በተለያየ አካባቢ አብሃ እንዲሁም ጅዳና አካባቢዋን በጧይፍ አካባቢ የሚገኙ ኢትዮጵያውያን በአገራችን የተከሰተውን የኮሮና ወረርሽኝ መንግስትን ለማገዝና ለህብረተሰባችን ድጎማ ለማድረግ በጠራው ጥሪ መሰረት 297,000 የሳውዲ ሪያል ቃል የተገባ ሲሆን ከነዚህ መካከል 161,000 የሳውዲ ሪያል ገንዘቡ ወደ ኢትዮጵያ መላኩን አስታውቋል። በሳውዲ አረቢያ የሚኖሩ ኢትዮጵያውያን ከዚህ ቀደምም የሀገራችን መንግስት በየትኛውም አጋጣሚ ጥሪ በሚያቀርብበት ጊዜ ከፍተኛ የሆነ ገንዘብ የሚለግሱ መሆኑ ይታወቃል። በተለይም በሳውዲ አረቢያ በኢትዮ ኤርትራ ጦርነት በድሬዳዋ ጎርፍ እንዲሁም በዳሰነችና ላንጋቶ በተለያዩ አደጋዎች ብሎም ደግሞ በሀገራቸው ቦንድ በመግዛት በሳውዲ አረቢያ የሚኖሩ ኢትዮጵያውያን በከፍተኛ ሁኔታ ድጋፍና ድጎማ የሚያደርጉ መሆኑ ይታወቃል። በተለይም በካረግሯል ማድረግ ባይችል እንኳን መንግስት ነገር ግን በረጅም ጊዜ የሚከፈል ሊያደርግልን ይገባል። ምናልባት መኪኖችን በስማችን መስራት የማንችል ሆነን ለሌላ ወገን ለመሸጥ ብናስብም እንኳን ከመንግስት ያለብንን ገንዘብ በቀጥታ በመክፈል ውሉ እንዲዞር ማድረግ ይችላል። በመሆኑም መንግስት ወደ ሀገራችን ገብተን ለልጆቻችን ለሀገርም ሸክም ከምንሆን መንግስት ይህን ታሳቢ በማድረግ መኪኖቻችንን ይዘን ወደ ሀገራችን እንድንገባ መንግስት እንዲፈቅድልን ሲሉ ጥያቄ እያቀረቡ ይገኛል። በተለይም በሪያድ የሚገኙት በማህበራት በመደራጀት ጥያቄያቸውን ለኤምባሲ ያቀረቡ ሲሆን በጅዳና አካባቢዋ የሚገኙም ወደ ቆንስላው ጥያቄያቸውን ለማቅረብ በዝግጅት ላይ መሆናቸው መረጃው ደርሶኛል። አድማጭ ተመልካቾቼ የታጠቅ ሚዲያ በፌስቡክ እንዲሁም በዩቲዩብ ሰብስክራይብ በማድረግ መከታተል የምትችሉ ሲሆን በተለይም ማሳስባችሁ በየትኛው በመካከለኛው ምስራቅ ዜጎች
በኩብሪ ስር ወይም በድልድይ ስር ወድቀው ካያችሁ ጥቆማ ብታደርሱን ለሚመለከተው አካል ሊረዷቸው የሚችሉ እንዲሁም ደግሞ የኤምባሲና የቆንስላ ሰራተኞች ሁኔታውን እንዲያውቁና የተለየ አማራጭ እንዲፈልጉ ማድረግ እንችላለን። በመሆኑም ዜጎቻችንን ሁላችንም ይህንን አስቸጋሪ ወቅት በመተባበር ልናልፈው ይገባል። ኢትዮጵያዊነት አንድነት ነው። ኢትዮጵያዊነት መተዛዘን ነው። ኢትዮጵያዊነት መከባበር ነው። በመሆኑም ዜጎችን በጋራ በመሆን ይህንን አስቸጋሪ ጊዜ እናልፈዋለን። በመሆኑም በተለይም ሴት እህቶቻችን በየትኛውም ቦታ እንዳይወድቁ የሁላችንም አላፍትና ነው። ታጠቅ ሚዲያን ሰብስክራይብ በማድረግ ይከታተሉ።